مشكلتها አንዲት ሴት ችግሯን ልትነግረኝ ደወለችልኝ። እንዲህ አለች፣ ከአንድ ወጣት ጋር ግንኙነት ነበረኝ። ከዚህም ግንኙነት ያተረፍኩት በተደጋጋሚ መልኩ ሐራም ተግባር ላይ መውደቄ ነበር። ነገር ግን በዚህ ዓመት ሐጅ ካደረግኩ በኋላ ከልቤ ተጸጸትኩኝ። ከዚህም እኩይ ምግባር ራሴን አገለልኩኝ። فبماذا تنصحني؟ قلت اصدقي في التوبة. እናም ምን ትመክረኛለህ አለች። ከዚያም ተውበትሽን ከልብሽ አድርጊው፣ አላህንም ጽናቱን እንዲሰጥሽ ለምኚው አልኳት። ከዚያም በአላህ ይሁንብኝ የእውነቴን ነው ወደ አላህ የተመለስኩት እያለች ለቅሷን ለቀቀችው። ከልቤ ነው እያለች እንባዋን አጎረፈችው። ወንጀሎች ልቤን አቃጥለውታል። በጉንጮቼ ላይም የእንባ ጅረቶች እንዳፈስ ነው ያደረጉኝ። فهدأتها وقلت أبشري بالخير فرحمة الرحمن واسعة. ከዚያም አረጋጋኋትና በመልካም ነገር ሁሉ አብሽሪ፣ ያዛኙ እዝነት ሰፊ ነውና ወደሱም ከልቡ ተጸጽቶ ለተመለሰና መልካም ሥራን ለሠራ ሁሉ ጥፋቱን ይሰርዝለታል አልኳት። ከዚያም ነገር ግን አንድ የቀረኝ ችግር አለ አለች። ምንድነው እሱ አልኳት። አሁንም አልፎ አልፎ ይደውልልኛል ወይም በሞባይል ስልኬ መልእክት ይልክልኛል። እሱም በነገራችን ላይ ተስተካክሏል፣ ሁኔታዎቹም ተለዋውጠዋል አለች። فقلت ما الهدف إذن من الاتصال والإرسال؟ ታዲያ የመደወሉና መልእክት የመላኩ ዓላማ ምንድነው አልኳት። ይህ ከሸይጣን በሮች አንዱ ነው፣ መዘጋትም አለበት። አላህም ስብሓንሁ ወተዓላ እንዲህ ብለዋል፣ የሸይጣንን እርምጃዎች አትከተሉ። ሐቀኛ ከሆነና የተፈጠረውን ማስተካከል ከፈለገ በቤቱ በር ያንኳኳ አልኳት። ከዚያም እንዲያውም እሱ እኮ ያንተን ዳዕዋዎች ይከታተላል አለች። እሽ ስልክ ቁጥሩን ስጭኝና ደውዬ ላናግረው አልኳት። ሰጠች። ደወልኩለት፣ ራሴን አስተዋወቅኩት፣ በጣምም ደስ አለው። ከዚያም እንዲህ አልኩት፣ አንዲት ያንተን ጉዳይ የሚያሳስባትና ለአንተ መልካም የምታስብለት ሴት ደውላ በአንተና በሷ ስለነበረው ሐራም የሆነ ግንኙነት አወጋች። ወደ አላህም እንደተመለሳችሁም ነገረች። ለዚህም አላህን ልታመሰግን ይገባል። ثم قلت لكن بقي أمر. قال ما هو؟ قلت أمر الرسائل والاتصال. ነገር ግን አንድ የቀረ ነገር አለ አልኩት። ምንድነው እሱ አለኝ። የመደዋወሉና መልእክት የመላላኩ ጉዳይ አልኩት። ከልብህ የምትፈልጋት ከሆነ በቤቱ በር በኩል አንኳኩተህ አግባቡ ጠይቃት። كما قال الله وأتوا البيوت من أبوابها. አላህም ስብሓንሁ ወተዓላ ቤቶችንም ከደጃፎቻቸው በኩል ግቡ ብሎ የለ፣ ካልሆነ ግን አቋርጠው የሸይጣንንም በር ዝጋው አልኩት። በመልካም ነገርም ቃል ገባልኝ። ቀናቶች አለፉ። ከዚያም ራሷ ደወለችልኝ። ስለ ሁኔታዋም ጠየቅኳት። በጥሩ ሁኔታ ላይም እንዳለች ነገረችኝ። ثم سألتها عن فلان فقالت لقد انقطعت الرسائل تماما. ከዚያም ስለዚያ ልጅ ጠየቅኳት። መደወሉንም መልእክት መላኩንም እንዳቆመ ነገረችኝ። ከዚያም ለረጅም ጊዜ ዝም አለች። ምን ሆነሻል አልኳት። በእርግጥ አላህን ያላፈርኩት አንተን ላፍርህ አይገባምና አንድ ያልነገርኩህ ነገር አለ አለች። ምንድነው እሱ አልኳት። قالت لم أقل لك إني متزوجة. قالت لم أقل لك إني متزوجة. ባለትዳር መሆኔን አልነገርኩህም አለች። ባለትዳር መሆኔን አልነገርኩህም አለች። አስከትላም 3 ልጆችም አሉኝ አለች። ያ አላህ እንደ መብረቅ ሆነብኝ። ድንብርብሬም ወጣ። ተንተባተብኩኝ። ያልጠበቅኩትን ነገረችኝ። يا الله ألهذه الدرجة وصل بنا الضياع والانحلال. ውስጤም ጩኸት አናወጠው። ኢላሂ ይህን ያክል ዘግተናል፣ ይህን ያክል ወርደናል ማለት ነው አልኩኝ። የሙስሊሙን አሁናዊ ሁኔታ ቢያንገበግበኝም እንባዬን ግን ገደብኩት። ከዚያም እያለቀሰች ምን ነው ዝም አልክ? ለምን አታወራም አለችኝ። ወንጀሌ ግዙፍ እንደሆነ አውቃለሁ፣ ነገር ግን ወደ አላህ ተመልሻለሁ። አላህም ሱብሓነሁ ወተዓላ
ወደሱ ተመላሾችን ይቀበላል። በአላህ ይሁንብኝ በጸጸት ተሞልቻለሁ፣ በዓለማቱ ጌታ ደጃፍም ተደፍቻለሁ። تمالكت نفسي وقلت والأطفال أطفال من؟ ከዚያም ራሴን እንደምንም ተቆጣጠርኩና እነኛ ሦስቱ ልጆች የማን ናቸው አልኳት። በታላቁ ጌታ እምላለሁ ልጆቹ የአባታቸው ልጆች ናቸው፣ በዚህም በጣም እርግጠኛ ነኝ አለች። ከዚያም አሁን አወቅሽ ለምን ዝሙት ከከባባድ ወንጀሎች አንዱ እንደሆነ። በሱ ምክንያት ክብር ይገፈፋል፣ ዘርም ይቀላቀላል፣ ይጨመላለቃል። ለዚህም ነው አላህ ስብሓንሁ ወተዓላ እንዲህ ያለው ዝሙትንም አትቅረቡ፣ እርሱ በርግጥ መጥፎ ሥራ ነውና መንገድነቱም ከፋ። فرتب عليه أبشع العقوبات الرجم حتى الموت ከመጥፎነቱም የተነሳ ቅጣቱ ክፉና ከባድ ነው፣ እሱም በድንጋይ ተወግሮ መገደል። አላህም ስብሓንሁ ወተዓላ ዝሙተኛይቱና ዝሙተኛው በማለት እንስቷን አስቀደመ። ይህም የራሱ መልእክት አለው ልብ ላለው ሰው። እሷ ራሷን ባታመቻችለት ኑሮ ይህ ሁሉ ባልተፈጠረ ነበር። ለዚህም አጸያፊ የዝሙት ተግባርም ሴቶቹ ናቸው በቅድሚያ ተጠያቂዎቹ። ምክንያቱም ክብሯን ጠባቂ ብትሆን ኖሮ ተኳኩላና ተገላልጣ ባትወጣ ኖሮ ወንዱም እድል ባላገኘ ነበር። ከዚያም በጣም አለቀሰች። ውስጤ እስኪላወስ ድረስ እጅጉን ተንሰቀሰቀች። ባሌ ባየኝ ቁጥር እርኩስ ክብረ ቢስ እንደሆንኩኝ ይሰማኛል። سامحني واعف عني وهو لا يدري እሱም ምን እንደሆነ ሳያውቅ ሁሌም ይቅር በለኝ አፉ በለኝ እለዋለሁ። እንዲያውም በርካታ ጊዜያት እውነቱን ልንገረው ወይ እያልኩ ከራሴ ጋር እሟገታለሁ። ከዚያም መለሰልና ራሴን መሰተር እንዳለብኝ ራሴን መልሼ አሳምናለሁ። فمن سترت على نفسها ستر الله عليها ምክንያቱም ራሱን የሰተረ አላህ ይሰትረዋልና። እኔም ረገጥ አድርጌ ወደ አላህ የተመለስሽበት አመላለስ ከልብሽ ይሁን አልኳት። አሁንም ለቅሷ ባሰ። ያኔ ከልቧ እንደሆነች ተሰማኝ። ወደ አላህ የተመለሰችበት አመላለስ ከውስጧ እንደሆነ ተሰማኝ። አላህም ይበልጥ የውስጧን ያውቃል። ሁሉም የአደም ልጆች ተሳሳቾች ናቸው። ከተሳሳቾቹም መልካሞቹ ወደ አላህ ተመላሾቹ ናቸው። وكل ابن آدم خطاء وخير الخطائين التوابون